ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አለን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ ሳጠባ ላይ ነኝ ውድ ቤተሰቦች። ወንዝም ባልሄድም እዚሁ ቤቴ ማለት ነው ልጄ ጋራ። እና እንዴት ናችሁ? ደህና ናችሁ ወይ? እና ያው መጀመሪያው ዛሬ እንግዲህ የማልበው በንዶር ነው። ለምን መንዶር ነው እንዳልኩ ያው ስናጥብ ኑረናል በንዶር። ላኪን ግን ሳሙና ተወደደብን። አስባችሁታል? አንድ ሳሙና 120 ብር 100 ብር እየተገዛ እኔ ግን በእንትን ነው ማጥበው ብዬ በንዶር ነው ማጥበው ብዬ አሁን ግን እንዴት ነው ወጣለሁ ትንሽ አደርግበታለሁ ማለት ነው። ላምን እንዴ እና ውድ ቤተሰቦቼ እስኪ ይሄ ትዝታ ያለባችሁ በዚህ አጋጣሚ ንገሩኝ ማለት ነው። እንደዚህ እናደርግና በነገራችን ላይ እንደው ብዙ ስላላገኘሁ የቅጠሉ ጋር ነው ያደረኩት ማለት ነው። ቤተሰቦች ምን ችግር አለው? ብሎ ልብስ እንዲያጠራልን ነው አይደል የምንፈልገው፣ ሳሙናም እንዲያጠራ ከዛ ውጭ እና አሁን እየወቃቀኩ ነው። እና ውድ ቤተሰቦቼ እስከ መጨረሻው ድረስ ተከታተሉ ማለት ነው። ላይክ ሰብስክራይብ እያደረጋችሁ እንግዲህ ኢትዮጵያ ሆነን ኑሮ ማይኖር የለም እንኖራለን ማለት ነው። በፊት እናቶቻችን ሲኖሩ ያው በእንጆድ ያጥባሉ። እኔም እንግዲህ በእንጆድ ላጥብ ነው። እኔም አጥብ ያውቃለሁ በነገራችን ላይ እና ያው እንግዲህ ተወደደብን በቃ ሳሙና። እስኪ የልጄን እንኳን በሳሙና ባጥብ የኔ በእንጆድ ልጠብዬ በእንጆዴ ላጥብ ነው ማለት ነው። ውድ ተመልካቾቼ በነገራችን ላይ ማለት ነው እጅ የማሳፈፍ አለው። ግን እስኪ ቆይ ህይወት እንደማይኖር የለም ይኖራልና ጤና ትሆን እና ተወደደ ደግሞ የአሁኑ ሳሙና ማለት ነው ውድ ቤተሰቦች ቶሎ ነው ልቅም ይላል እና እንደዛ አድርጌ ካወቀኩ በኋላ እና ውድ ቤተሰቦች ተከታተሉኝ እስከ መጨረሻው ማለት ነው። እናንተም እንግዲህ ሳሙና ስትወደደባችሁ ማለት ነው አገር መታችሁ ወይ ብራታችሁም ሊሆን ይችላል ሊኖራችሁ ይችላል። ግን አንዳንዴ በዶር ብታጥሩ ምንም ነው የለውም እና እንደዚህ አድርገን ጭቅጭቅ ካረግነው በኋላ በፊት ላይ ግን ወንዝ ላይ ነበር የምንጨቀጭቀው ማለት ነው። አሁን ግን ወንዝ ስለሌለ እዚህ ያለሁበት ግዴታ በሙቀጫ ነው አጥበዋለሁ ማለት ነው መጨረሻ ላይ እና እንደዚህ ታረኩት ማለት ነው። ትንሽ ሳሙና አለች በኋላ ላይ በሳሙና አጠራዋለሁ። አሁን ቆሻሻውን ታጠራሁት ማለት ነው። ቤተሰቦቼ እስኪ አላመልኝም ምን ትላላችሁ? እና ውሃ ይደረጋል ተከታተሉ። እንደዚህ ከሆነ ይሄንን ምን እናደርገዋለን መሰላችሁ? አኮረፋቱ እንትን ሲል ማለት ነው። በነገራችን ላይ ልቀንሰው እና በነገራችን ላይ አኮረፋቱ አለው በደንብ ነው አኮረፋት የሚኖረው። እንደዚህ ታኮረፋለን በኋላ ማለት ነው ልብሳችንን እንጨምራለን እላችሁ ነው ውድ ቤተሰቦች። እንደዚህ ከሆነ ይታያችኋል ያስባለሁ። በነገራችን ላይ ላይክ ሰብስክራይብ ያደርጋችሁ ተከታተሉኝ። በእንደር ቆርጧል እንዳትሉ እንዶር በነገራችን ላይ እስኪ ዝም በይ እንዶር በነገራችን ላይ አልቀረም ማለት ነው እና ይሄንን በእንዶዳችን ካጠብነው በኋላ ምን እናደርገዋለን? ትንሽ ሳሙና ካላችሁ ብታጥቡ ችግር የለውም። ካላላችሁ ደግሞ ሳሙና ምንም ችግር የለውም ማለት ነው። በራስ ቆሻሻውን ልቅ ነው የሚያደርገው ማለት ነው ቤተሰብ እና እናንተም ስትመጡ ሞክሩት። በቃ ሞክሩት ነው የምላችሁ። ታቡ ምን ችግር አለ? የምር ይሄ ብር አይወጣበት ምን አይወጣበት ብቻ እኛ አንጥተን ጨቅጭቀን ማጠብ ብቻ ነው እንጂ ብር ምናምን የሚወጣበት አይደለም ማለት ነው። ምክንያቱም እዚህ ቤታችን ስራ አለ የጎረቤት የሰፈር ምናምን እና ያጠቡ ነው እላቸዋለሁ ቤተሰብ
እንደዚህ ስታረጉት ማለት ነው እንዲህ ያለ ቆሻሻውን ይዞት ይወጣል ማለት ነው። እና የዛሬው እንግዲህ ውሏችን በርሳ ጠባ ነው። በጧት ነው የጀመረው ልበላችሁ በማታው እና አሁን ይሄንን እናፈስና ይሄንን እናፈስዋለን። ይበቃዋል ብዬ ነው የማስበው። እዚህ ደግሞ አለን አያልቅም። የጨቀጨቅ ነው ወንዶች አያልቅም ትላላችሁ። እና ዋፋ ብትን ነው የሚለው ማለት ነው። ውድ ቤተሰቦቼ እንግዲህ ቻንቺ ምንድነው እንደው ብር አትሽ ነው ምናምን ትላላችሁ። እንደ 100 ብር ታመገዛ 100 ብር ታመገዛ ልብሴን ነው ቆሻሻውንም ልቅ ነው የሚያደርግልኝ። ውድ ቤተሰቦቼ እንዴ እስኪ ቤተሰብ አረብ ሀገር ሳትሄዱ በፊት ማለት ነው ህፃን ሆናችሁ ወንዶል ያጠባችሁ እስኪ ምንም ሳትዋሹ ማለት ነው ምንም ሳትዋሹ እንግዲህ ቤተሰቦቼ እስኪ አጥበናል ብሉና በኮመንት እስኪ ንገሩ። ግን እንዲያትዋሹ የምር እንዲያትዋሹ ማለት ነው። ሀቡ እኔ አሁን አጥቤ ስለማውቅ ነው በወንዶል ያጠብኩትና እናንተ እስኪ አጥባችሁ ታውቃላችሁ አያውቅም የሚለውን እንዲነግሩ ማለት ነው። በደንብ ግን አልወቀኩት ማለት ስንፍና ነው አይደለ? ግን እንደዚህ ያደረኩት ያው ተስኪያንን ልውቀጠው ግን አንዳንዴ ስንፍና አለብኝ ነው የምላችሁ። እና ወንዙ ነው ማለት ነው። ቤተሰብ ወንዙ ነው ይሄ እንጋላይ ችክችክ ስናደርገው እንዴት ይጠራ ነበር። ግን አልደረስንም አሁን ወንዙ ትላላችሁ እና ሰዎች አሁን ያጠብነው ልብስ አጥርቻለሁ ላሰጣ ነው ማለት ነው። ቤተሰብ በቃ ኑሮ በዘዴ ትላላችሁ። ኑሮ ስትኖሩ ኑሮ በዘዴ ያላችሁ መኖር ይቻላል ማለት ነውና በነገራችን ላይ ሰብስክራይብ ላይክ ያደረጋችሁ አበረታቱ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ እና ብሎጉ ይቀጥላል ቤተሰቦቼ። ያላጠብን ነው እናንተ ብቻ አበረታቱ ማለት ነው። ታዲያ ያው ልብሳችን ቆሽሾ ግን ተምንህር ማለት ልብሳችን ቆሽሾ ተምንህር በእንትናችን አጥበን በእንደሪያችን አጥበን ብንሄድ ምን ችግር አለው? ግን አያሳፍርም እኮ እና እስከ መጨረሻው ድረስ ተከታተሉ ማለት ነው። ውድ ቤተሰቦቼ የዛሬው እንግዲህ ቪዲዮዬ ይሄን ይመስላል። ላይክ ሰብስክራይብ አድርጉኝ። የዛሬው ቪዲዮ ይሄን ይመስላል። እንዳይበዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።